አየተል ኩርሲይን ሁሌም ከፈርድ ሰላት ኋላ መቅራት ሚን አስባብ ዱኹሊል ጀና ለዛ ባሪያ ጀነት ለመግባት ከምክንያቶቹ ውስጥ የሚጠቀስ አንድ ምክንያት ነው። ሁሌም ከፈርድ ሰላት በኋላ በቋሚነት የሚቀራ ማለት ነው። አቢ ኡማመተ አልባሂሊ ረዲየላሁ ዐንሁ ምን ይላል? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ። መን ቀረአ አየተል ኩርሲይ ፊ ዱቡሪ ኩሊ ሰላትን መክቱባ ግዴታ ከተደረጉ 5 ወቅት ሰላቶች ኋላ ላይ ሁሌም አየተል ኩርሲይን የሚቀራ ሰው ለም የምነዕሁ ሚን ዱኹሊል ጀና ጀነት ለመግባት ምንም የሚከለክለው ነገር የለም ኢለል መውት ሞት ካልሆነ በስተቀር የሞተ ጊዜ ቀጥታ ሰተት ብሎ ጀነት ይገባል አሉ። ረዋሁ ነሳኢ ኢማሙ ነሳኢ በሱነናቸው ዘግበውታል። ወሰሐሐሁ አልአልባኒ ሸይኹ አልአልባኒ ረሂመሁላህ ሰሒህ መሆኑን ገልጸዋል። አየቱል ኩርሲይ ከሸይጣን መጠበቂያ መሳሪያ ነው። ሰውየው ወደ መኝታው በሚቀርብበት ሰዓት መቅራቱ እስኪያነጋ ድረስ ሸይጣንም እንዳይቀርበው ይደረጋል። ከአላህ ዘንድም ጠባቂ መልእክተኛ ይበጅለታል። 5ኛ መን ቀረአ አየተል ኩርሲይ ካነ ፊ ዚመቲላህ በአንድ ሶላት ላይ አየተል ኩርሲይን የቀራ ቀጣዩ ሶላትም እስኪመጣ በአላህ የጥበቃ ዋስትና ስር ይሆናል። ሐሰን ከአባቱ እንዲሁም አባቱ ከአያቱ ሰምቶ እንደነገረው ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? መን ቀረአ አየተል ኩርሲይ ፊ ዱቡሪ ሰላቲል መክቱበቲ ግዴታ ከተደረጉ 5 ወቅት ሰላቶች ኋላ አየቱል ኩርሲይን የሚቀራ ሰው ካነ ፊ ዚመቲላህ በአላህ የጥበቃ ዋስትና ውስጥ ይሆናል። ኢለ ሰላቲል ኡኽራ ሌላኛው ቀጣዩ ሰላት እስኪመጣ ድረስ። ይህንንም ጠበራኒ አልሙዕጀሙል ከቢር በሚለው መጽሐፋቸው ላይ 2731ኛው ሐዲስ ላይ የዘገቡት ነው ይላል። ከጀሃነም መዳኛዎችስ አሉ ወይ የሚል ጥያቄ ይነሳል። አዎ አሉ። ምንድናቸው? እስቲ በርካታ መንስኤዎች አሉ ከጀሃነም ለመዳን። አንደኛ አተውሂዱ አላህን በብቸኝነት መገዛት ከጀሃነም ለመዳን የመጀመሪያው ቁልፍ ነው። አያችሁ፣ ከጀሃነም ለመዳን የመጀመሪያው የመድህን ቁልፍ ተውሂድ ነው። ምንድነው ተውሂድ? እኛ የተፈጠርነው ለተውሂድ ነው። ሁሉም ነገር የተፈጠረው አላህን በብቸኝነት እንዲገዛ ነው። ተውሂድን አጥብቆ የያዘ ከጀሃነም ይድናል። ኢነ አምረ ተውሂድ ለይሰ አምረን ሳነዊየን ሐታ ኑአጅለሁ አው ኑአኺረሁ በል ሁወ አልአሳሱ الذي يقوم عليه الدين كله ማንኛውም ጊዜ ቅድሚያ የሚሰጠው ተውሂድ ነው። ስለ ተውሂድ ስንናገር የተውሂድ ተጻራሪ ሽርክንም አብረን ማንሳት አለብን። በዘርፎቹ ስለ ሽርክ አሳልፈናል። ጀሃነም ለመግባት የመጀመሪያው መንስኤ ሽርክ ነው። በዝርዝር አይተነዋል። ከጀሃነም ለመዳን የመጀመሪያው መንስኤ ተውሂድ ነው። ምንድነው ተውሂድ? አላህን በብቸኝነት መገዛት ማለት ነው። አላህን በብቸኝነት መገዛት ምንድነው? መገዛት ህይወትህን በሙሉ ለአላህ ብቻ ማድረግ። አልገባኝም እንዳትለኝ። ህይወትሽን በሙሉ ለአላህ ብቻ ማድረግ። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን። ቁል ኢነ ሰላቲ ስግደቴ ወኑሱኪ አምልኮቴ ባጠቃላይ ወይም እርዴ ወመሕያየ መኖሬ ወመማቲ መሞቴ ሊላሂ ረቢል ዓለሚን ለዓለማቱ ብቸኛ ፈጣሪ ለሆነው ለአላህ ብቻ ነው። ላ ሸሪከ ለህ ተጋሪ የሌለው ሲሆን ወቢዛሊከ ኡሚርቱ እንዲህ ብዬ በመናገርም ይሄንን ነገር በሙሉ ለአላህ በማድረግም ታዘዝኩኝ በላቸው። ወአና አወሉል ሙስሊሚን ይሄንን በመታዘዝ ተግባራዊ በማድረግ የመጀመሪያው እጅ ሰጪ ታዛዥ እኔ ነኝ በላቸው።
ስለዚህ ተውሂድን ዲፋይን ስናደርገው ህይወትን በሙሉ ለአላህ መስጠት ማለት ነው። አላህን እንጂ ላንለምን፣ አላህን እንጂ በአላህ እንጂ ላንመካ በዝርዝሩ ሲታይ ይሄን ይመስላል። ስለትም ለአላህ፣ እርድም ለአላህ፣ መመካትም በአላህ፣ እርዳታን መጠየቅ በአላህ፣ አላህን ብቻ መሆን አለበት። ህይወታችን በሙሉ ለአላህ መሆን አለበት። وأهل التوحيد هم الذين ينالون شفاعة النبي صلى الله عليه وسلم የተውሂድ ባለቤቶች ናቸው የረሱሉን አለይሂ ሰላቱ ወሰለም የየውመል ቂያማ የአስታራቂነት ወይም የምልጃን ማዕረግ የሚያገኙት። የሳቸውን ማስታረቅ የሚያገኙት የተውሂድ ሰዎች ናቸው። ምን አሉ? لكل نبي دعوة مستجابة فتعجل كل نبي دعوته وإني خبأت دعوتي شفاعة لأمتي يوم القيامة فهي نائلة إن شاء الله من مات من أمتي لا يشرك بالله شيئا. الله أكبر. رواه مسلم. ليانداندو نبي تقباينت يالات دعاء تستو تعالى دعاء يانداندو نبي ياتي يتستچون تقباينت يالاتن دعاء لمنو ازيو دنيا لا ياله እሺ ተብሎ ተፈጽሞለታል የጠየቀውን አሉ። እኔ ብቻ ስቀራሉ፣ እኔ ግን ዱንያ ላይ አልጠየቅኩም አሉ ያችን ነገር። አላሁ አክበር ሰለላሁ ዐለይሂ ወአሊሂ ወሰለም ለኡመቶቼ ለየውመል ቂያማ አስቀመጥኳት አሉ። አያችሁ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ወካነ ቢልሙእሚኒነ ረኡፈን ረሒማ። አያችሁ ሩህሩህነታቸውና አዛኝነታቸውን صلوات ربي وتسليماته عليه. አያችሁ ምን አሉ? እኔ ለኡመቶቼ የውመል ቂያማ እንድትጠቅማቸው ብዬ ያቺን ዱዓ አስቀመጥኳት አሉ። ማን ይሆን የሚያገኛት? በአላህ ላይ ምንም ነገር ሳያጋራ ለሞተ ያቺ ዱዓዬ የውመል ቂያማ ትደርስለታለች አሉ። አቺው ኢብሊስ አንድ አቢድ ጋር ቀረበ ይላሉ። ሰላምታ ከተለዋወጡ በኋላ አቢዱ ያ አላህን አምላኪው ሰውዬ ኢብሊስን ጠየቀው፣ ቁርአን ቀርተሃል እንዴ ሲለው ወከይፈ ላ ወሁወ ኪታቡላህ ዐዘ ወጀል፣ እንዴት ትጠይቀኛለህ? የአላህ ቃል አይደለም እንዴ? እሱ ያልተቀራ ምን ይቀራል? እስቲ ከቀራኸው ቁርአን የተወሰነ አሰማኝ አለው አቢዱ። ኢብሊስም መቅራት ጀመረ። ቅድሚያ ከራሱ ነው ተዓውዝ ያደረገው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም يا أيها الذين آمنوا لا تقربوا الصلاة فتنفس قليلا تنش تنفاش وسدنا قتل فويل للمصلين زم على ይሄን ነው የቀራው አለው። አዎ የቀራልኝ ይሄን ነው። لا يكلف الله نفسا إلا وسعها ነፍስን እንግዲህ አላህ አቅሟን እንጂ አያስገድዳትም አለው። ምን አለው አቢዱ? አላህ ያጥፋህ አለው። ለቀራው የቁርአን አንቀጽ ማሟያ ነበረው፣ አንተ ግን አጓደልከውና ትርጉሙን አበላሽኸው አለው። የመጀመሪያው ሱረቱ ኒሳ ቁጥር 43 ያ አዩሃ الذين آمنوا لا تقربوا الصلاة እናንተ ያመናችሁ ሰዎች ሆይ ሶላት ቦታ ላይ አትቅረቡ አትምጡ ይላል። ምን ልናደርግ ነው ታዲያ መስጊድ ምን መጣውሽ? ተመልከቱ ሲቋረጥ የሚያስከትለው ማዕና ግን በምን ሁኔታ ላይ ሆናችሁ ወአንቱም ሱካራ የሰከራችሁ ሆናችሁ ሐታ ተዕለሙ ማ ተቁሉን የምትናገሩትን እስክታውቁ ድረስ ይላል። አንድ የሰከረ ሰው በስካር መንፈስ ላይ ሆኖ መስጊድ ገብቼ ልስገድ ቢል አይፈቀድለትም። ያ ከጌታው ጋር የሚጨርሰው የተውበት በር ነው። ለጠጣው ኸምር ወደ ሰላት ለመምጣትና ለመስገድ የሚለውን ነገር እስኪያውቅ ድረስ በቤቱም ይሁን በመስጊድ ሰላት ቦታ ላይ መቅረብ የለበትም ነው። ኢብሊስ እንዴት እንደቆረጠው ይሁ። ሁለተኛው ደግሞ ፈወይሉን ሊልሙሰሊን ፈወይሉን ወየውላቸው ወይም ወይል የሚባል ጀሃነም ተዘጋጀላቸው ለነማን? ሊልሙሰሊን ለሰጋጆች። ስለዚህ ሰግደ ጀሃነም ለመግባት ነው ልፋት ማለት ነው። ግን ምን አይነት ሰጋጆች? ቀጥሎ ነበር የሚብራራው። በሳምንት አንድ ጊዜ በአመት ረመዳን የሚሰግዱ ያለምንም ሸሪዓዊ ዑዝር የሰላትን ወቅት እያወጡ ከሌላው ጋር ደርበው በቀዳ ሰበብ የሚሰግዱ ወይስ ማን? الذين هم عن صلاتهم ساهون ከስግደታቸው ዘንጊዎች የሆኑት ብሎ ሊያብራራው ነበር። እንዲህ በሚቆረጥበት ጊዜ ሐሳብ ይበተናል። እኛም ዝም ብለን يضل من يشاء ويهدي من يشاء ሚለውን ቆንጥረን እናወጣና ራሱ ኮነ የሚያጠመው እኔ በምን ጥመቴ ነው ነገ ተመልሶ የሚከሰኝ እያን
ሳይገባን ተቃውሞ ውስጥ አንግባ። ምን ማለት ነው የሚለውን እንፈልግ። አዎ አላህ የሚሻውን ያጠማል። ማጥመምንም ማቅናትንም ወደ ራሱ መሺአ መውሰዱ ለባሮቹ ካለው እዝነት ነው። ለምን ከተባለ ይሄ ስራ ለኛ ቢሰጠን ኖሮስ ማቅነትና ማጥመሙ ምንድን ነበር የምናደርገው? ለዘመዶቻችን አድናቆት ለሚሰጡን ለምንወዳቸው ሂዳያውን እናከፋፍላለን። ዘመዶቻችን ላልሆኑ ለሚቃወሙን ለጠላቶቻችን በላሉን እንሰጥና በዚህ መልክ ነበር ምንሰራው። ፍትህ አንጠብቅም።